እግዚአብሔር አብርሃምን ፈተነው እንዲህም አለው አብርሃም ሆይ አብርሃምም እነሆ አለ የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ እኔም በመነግርህ አንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው አለ አብርሃምም በማለዳ ተነስቶ አህያውን ጫነ ሁለቱ ሎሌዎቹንና ልጁን ይስሐቅን ከነርሱ ጋር ወሰደ እንጨትንም ለመስዋዕት ሰነጠቀ ተነስቶም እግዚአብሔር ወዳለው ቦታ ሄደ በሶስተኛውም ቀን አብርሃም አይኑን አነሳና ቦታውን ከሩቅ አየ አብርሃምም ሎሌዎቹን አላቸው አህያውን ይዛችሁ እዚህ ቆዩ እኔና ልጄ ወደዚህ እንሄዳለን እንሰግዳለን ወደ እናንተ ምን እናረጋለን እንመለሳለን እስቲ አንድ ሰው አሜን ይበለኝ ወደ እናንተ ምን እናረጋለን እንመለሳለን አብርሃምም የመስዋዕቱን እንጨት አንስቶ ለልጁ ለይስሐቅ አሸከመው እርሱንም እሳቱንና ቢላዋውን በእጁ ያዘ ሁለቱም አብረው ሄዱ ይስሐቅም አባቱን አብርሃምን ተናገረው አባቴ ሆይ አለ እርሱም እነሆኝ ልጄ አለው እሳቱና እንጨቱ ይኸው አለ የመስዋዕቱ በግ ግን ወዴት ነው አለ ይሄ ነው መልእክቴ ቁጥር 8 ላይ እግዚአብሔር አብርሃምም ልጄ ሆይ የመስዋዕቱን በግ እግዚአብሔር ያዘጋጃል በቃ ይሄንን ነው ዛሬ እግዚአብሔር ተናገር ያለኝ የሆነ ሰው ጮሆ እግዚአብሔር ያዘጋጃል ይበል ድገሙና እግዚአብሔር ያዘጋጃል በሉ በጣም ግልጥና አጭር መልእክት እግዚአብሔር አዘጋጃለሁ ብለ ነገራቸው ብሎኛል ለአንድ ሰው ቤት አንድ ሰው የመጨረሻ ደረጃ ላይ ደርሻለሁ ብሎ ለተጨነቀ ለአንድ ነፍስ ዛሬ ማለዳ የሰራዊት አምላክ እግዚአብሔር እንደዚህ ይላል ላንቺ ለቤትሽ ለትዳርሽ ለመንገድሽ እግዚአብሔር ያዘጋጃል ግዴለም አንድ ሰው ጮሆ እግዚአብሔር ያዘጋጃል ይበለኝ በልበል አየሩ ላይ ድገምና እግዚአብሔር ያዘጋጃል በል የመጨረሻ በኃይል እግዚአብሔር ያዘጋጃል በል እኔ አላቅም ያለቀ ነገር ለሆነ ሰው ይዘጋጃል ትግል የሌለበት ስቃይ የሌለበት ነገር ለአንድ ሰው እግዚአብሔር ያዘጋጃል ጩህና በደንብ አርገ በኃይል እግዚአብሔር ያዘጋጃል በል እኔ የሆነ ሰው ኖርማል ሆኖ እየሰማኝ ካለ እኔ አላቅም እግዚአብሔር ግን ለአንድ ሰው ያዘጋጃል ይሄንን ቆይ ግድ ይላችሁ መጽሐፍ ቅዱሳችሁን ክፈቱና ቀጥለን እናንብበው የመስዋዕቱን በግ እግዚአብሔር ምን ያደርጋል ያዘጋጃል አለው ሁለቱም አብረው ሄዱ እግዚአብሔርም ወዳለው ቦታ ደረሱ አብርሃምም በዚያ መሰዊያውን ሰራ እንጨትን ረበረበ ልጁ ይስሐቅንም አስሮ በመሰዊያው ላይ በእንጨቱ ላይ አጋደመው አብርሃምም እጁን ዘረጋ ልጁንም ያርድ ዘንድ ቢላዋ አነሳ የእግዚአብሔርም መልአክ ከሰማይ ጠራና አብርሃም አለው እርሱም እነሆኝ አለ በብላቴናው ላይ እጅን አትዘርጋ አንዳችም አታድርግበት አንድ ልጅን ለኔ አልከለከልክምና እግዚአብሔርን የምትፈራ እንደሆንክ እኔ አውቃለሁ አብርሃምም ይላል አይኑን አነሳና በኋላው አንድ በግ በዱር ውስጥ ቀንዶቹ በዕፀ ሰይፍ ተይዞ አየ አብርሃምም ሄደ በጉንም ወሰደው በልጁም ፈንታ መስዋዕት አድርጎ ሰዋው ይላል አብርሃምም ያንን ቦታ ያህዌ ይርኤ ብሎ ጠራው እስከ ዛሬም ድረስ በእግዚአብሔር ተራራ ይታያል ተባለ የእግዚአብሔር መልአክ አብርሃምን እንደገና ሁለተኛ ጊዜ ጠራው እንዲህም አለው እግዚአብሔር በራሴ ማልኩ ይልሃል ይህንን አድርጋልና አንድ ልጅንም አልከለከልክምና በእውነት በረከት እባርካለሁ ዘርህንም እንደ ሰማይ ከዋክብትና በባህር ዳር እንዳለ ሸዋ አበዛዋለሁ ዘር ደግሞ የጠላቶችን ደጅ ይወርሳል የምድር አሕዛብ ሁሉ በዘር ይባረካሉ ቃሌን ሰምተሃልና አላቅም ለአንድ ሰው እግዚአብሔር ያዘጋጃል ቀኝ እጅ ያለው ጮሆ እግዚአብሔር ያዘጋጃል ይበል ድገሙ እግዚአብሔር ያዘጋጃል በሉ ኢየሱስ ጌታ ነው ይኸውላችሁ አላቅም ልክ እንደዚህ አብርሃም እንዳገኘው በግ ያለ ስፍራው እንደተገኘ ያለ ቦታው ተይዞ እንደተገኘ በሚቀጥለው ዘመን ለአንድ ሰው እንደዚህ ይሆናል አምላክ ያዘጋጅልኛል እጁ ይችላል የሚል ጮሆ አሜን ይበለኝ
ለቤትሽ ይዘጋጃል፣ ለልጆች ይዘጋጃል፣ የምታገለግልበት ይዘጋጅልሃል፣ የምትቀጥልበት ይዘጋጅልሃል። እየጨለመ ሲመጣ እግዚአብሔር ያዘጋጃል። ግራ እየገባ ሰው ሲመጣ ለአንድ አማኝ ግን መልእክት አለኝ። እግዚአብሔር ለቤትሽ ያዘጋጃል። እግዚአብሔር ለትውልድ ያዘጋጃል። እግዚአብሔር ያዘጋጃል። ኢየሱስ ጌታ ነው። ይህንን ቃል እናምነዋለን። ይሄ ቃል ደግሞ በሕይወታችን ላይ ተአምር ይሰራል። ሁሉ ሲሆን ለአንተ ክብር ይሁንልህ በኢየሱስ ስም አሜን። ቁጭ በሉ። ጌታ ይባረክ። ግድ የላችሁም ግን ንገሩ ከጎናችሁ ያለው ሰው እግዚአብሔር ያዘጋጃል በሉት። ኢየሱስ ጌታ ነው። እኔ ጌታን ረጅም ሰዓት አላቆያችሁ፣ በጣም ጥቂት ደቂቃ ነው እግዚአብሔርን ቃል የምናገረው። ከዛ ግን እንጸልያለን እና ምን ጸልየው አሁን ታውቃላችሁ፣ ምድሪቷ ላይ የሆነ ተስፋ የሚያስቆርጥ ጨለማ አለ። ራሱ እዚህ ምድር ላይ ራሱ አንደኛ እንደ ጄኔሬሽን ትውልዱን ተስፋ የሚያስቆርጥ አሁን ኢትዮጵያ ውስጥ በመኖር ራሱ አሁን አንተ ምን ተስፋ አለ የሚል መንፈስ አለ። እና አይታችሁ ከሆነ ሶሻል ሚዲያም ላይ ምንም ላይ ወጣቱ የሚነቃቀው ባሳዛኝ ንግግር ነው። ተስፋ አለ ስትለው አለ እንዴ ነው የሚልህ። እግዚአብሔር ደግሞ ዛሬ አንድ ቃል አመጣ። ነገ የሚባለው ያላየው ቃል ላይ እግዚአብሔር እንደዚህ ይላል፣ አዘጋጅልሃለሁ። ፓራ እኔ ዛሬ በቃ ትንቢት ነው ያለኝ። የሆነ ሰው ቤት ላይ ደግሞ እተነበየዋለሁ። አላቅም ነገ የተያዘ በረከት ያገኛል። አንድ ሰው በጌታ ጮሆ አሜን ይበላይ። ነገ የሚባለው ቀን ላይ ውርደት የሚባል ነገር የለም። መክሰር የሚባል ነገር የለም። አቁመ መሄድ የሚባል ነገር የለም። እመነኝ፣ ነገ ላይ እንደዚህ ይሆንልሃል። እግዚአብሔር ያዘጋጅልሃል። እግዚአብሔር ያዘጋጅልሻል። ማጁናን ተከባያ ለነገ ዛሬ መልእክት አለኝ። እዚህ ቀን ላይ ቆሜ እግዚአብሔርን አምነዋለሁ የሚል ጮሆ አሜን ይበላይ። ነገ እግዚአብሔር ያለቀ ነገር ያዘጋጅልሃል። አንተ ኮንትሪቢዩት የማታረግበት፣ አንተ የማታዋጣበት፣ ያንተ እጅ የሌለበት ነገር የእግዚአብሔር እጅ ያዘጋጃል። ኢየሱስ ጌታ ነው። ይሄ ነው በቃ እግዚአብሔር ምን ያደርጋል? ያዘጋጃል። በቃ ግድ የለም ጩሁና ያላያችሁት ቃል ላይ እግዚአብሔር ያዘጋጃል በሉ። እሺ ቆይ እሺ ወደዚህ ቃል እንምጣ። በደምብ ጥቂት ደቂቃ ስለሆነ የምናገረው በደምብ ስሙኝ። እኔ መጽሐፍ ቅዱሴ ላይ በጣም ሳነብ የሚገርሙኝ ክፍሎች አሉ። እኔ አብርሃምን ታውቃላችሁ እንደ ፊገር ነው መጽሐፍ ቅዱስ ላይ የእምነት አባት የሚባል ሰው ነው። መጽሐፍ ቅዱስ አብርሃምን ሲያሳየን አብርሃምን ያየ ሰው የመጀመሪያ አብርሃም ውስጥ የሚያየው ነገር ምንድነው ካላችሁ እምነት ነው። ታውቃላችሁ አይደል? ለምን ሲባል እግዚአብሔር ማን እንደሆነ በማይታወቅበት ምድር፣ እግዚአብሔር ማን እንደሆነ ስሙ እንኳን በማይታወቅበት ማህበረሰብ መካከል ተቀምጦ አንድ ቀን እግዚአብሔር መጣና ወደሱ እንደዚህ አለው፣ እኔ ወደ ማሳይ ምድር አለው። ምን አይነት ሀገር እንደሆነች አያቅ። እግዚአብሔር ራሱ ማን እንደሆነ አብርሃም አያቅም። 75ኛ ዓመቱ ላይ መጥቶ ውጣ ሲለው አሜን ብሎ ወጣ። እና አላየም፣ ስለሚሰጠው ልጅ ስለሚሰጠው ምድር አላየም። ግን ይላል አምኖ ምን አደረገ? ወጣ። እና ሰውየው ላይ የመጀመሪያ የምታገኙት ነገር እምነት ነው። እና እግዚአብሔር መጥቶ 75 ዓመት ላይ አበዛለሁ አለው። ሁለት ነገሮች ነው ታውቃላችሁ እግዚአብሔር ለአብርሃም ኪዳን የገባለት። የመጀመሪያው ዘርህን አበዛዋለሁ አለው። አንድ ነህ 75ኛ ዓመቱ ላይ ቆሞ አንድ ልጅ እንኳን ስሙ የሚጠራበት የለም። የመጀመሪያ እግዚአብሔር ጉርለት ላይ ቆሞ ይናገራል። የሌለ ነገር ላይ ቆሞ ይናገራል። አንድ እንኳን ስሙን የሚያስጠራበት ልጅ ለሌለው ሰውዬ እንደዚህ ይላል፣ ዘርህን አበዛዋለሁ። ሰውዬው ደግሞ እግዚአብሔር ማን ነው? ሂሳብ አይሰራም፣ አያወራረድም። ዘርን አበዛዋለሁ ሲል አሜን ይላል። በአንድ ሰው ላይ ዛሬ ማለዳ ተነብያለሁ። ያንተ ነገር ሰው ቁልቁል እየሄደ ሰው እየተበተነ በጌታ በኢየሱስ ስም ይበዛል። ግድ የለም ውሰድ፣ ይበዛል። አሜን አላብራ ማካቶ ባራዲ አበዛለሁ ሲለው የመጀመሪያው እግዚአብሔር የገባለት የተስፋ ቃል አበዛ። ሁለተኛ ርስት ይኖራል አለው። ተንከራታች አትሆንም፣ የምትተከልበት ርስት እሰጥሃለሁ አለው። እኔ ልንገራችሁ ወዳጆቼ ርስት ምን እንደሆነ የገባኝ አዲስ አበባ ገብቼ ቤት ስከራይ ነው። ድሮ አይገባኝ። ርስት እሰጥሃለሁ ሲልህ አከራይ ሲያሰቃይ ነው ያንተ የሆነ ነገር ቫልዩ የሚገባ። አብርሃም ጋር እግዚአብሔር መጣና እንደዚህ አለው፣ ላንተ አይደለም አለው፣ ዘር ተቀምጦ የማይጨርስበት የሆነ ርስት በስም ይጻፋል። ልባርክ። ይሄ ዓመት ሳያልቅ ታምር ይስራል። ይሄ ዓመት ሳያልቅ እጁ ጣልቃ ይግባል። እና በደምብ ስሙኝ።
ልጅ እሰጥሃለሁ አለው። እና እኔ አብርሃም ማመኑ ብቻ አይደለም የሚገርመኝ። አሁን እኮ ታውቃለህ አንድ ቀን ልታምን ትችላለህ፣ ሁለት ቀን ልታምን ትችላለህ፣ አንድ ወር ልታምን ትችላለህ። የሰው ልጅ እንዴት 25 ዓመት ያምናል? ይስሐቅ ሳይመጣ መልስ ሳያገኝ እየጸለየ እግዚአብሔርን ያምነዋል። ምን ማለት መሰለህ? ተስፋ ገብቶለት ሳይሰጠው ሳያረግለት የሚያምነው የነገረው ሳይሆን ተናጋሪው። ወርዱን አይደለም የሚያምነው፣ ልጁን አይደለም የሚያምነው። እሱ ከተነገረው ትንቢት በላይ የሚያምነው እግዚአብሔር ነው። አልተጠራጠረም። አንድ ቀን ቆሞ እኔ የምልህ ግን እግዚአብሔር ይሄ ግን ይሆናል ያልከኝ ነገር 25 ዓመት ሆኖታል ሊሆን አላለም። በብዙ ጸሎት ይስሐቅን ተቀበለ አብርሃም። በደንብ ስሙኝ። ምዕራፍ 21 ላይ ልጁን አቅፎት በልጁ ኢንጆይ አድርጎ ገና አብርሃም አልጨረሰም። ተደስቶ እግዚአብሔርን አመስግኖ ይሄ ማለት እኮ የ25 ዓመት የጸሎት መልስ ነው ብሎ አልጨረሰም። ገና ደስታውን ሳይጨርስ እግዚአብሔር መጣ። አብርሃም አለው አቤት ሲለው በል እንግዲህ ይሄ ሁሉ ዓመትን የሰጠኸው ልጅ ይዘህ እኔ ወደ ማሳይ ስፍራ ሄዳለሁ። ለምን ሲለው ልጅን መስዋዕት አድርገህ እንድታቀርብልኝ እፈልጋለሁ። ታውቁታላችሁ ታሪኩን፣ አዲስ ነገር አይደለም ማወራው። እና ሲባል እኔ ዛሬ እግዚአብሔር ያዘጋጃል፣ እግዚአብሔር ያቀርባል። እግዚአብሔር ኔቸሩ ራሱ አቅራቢ አምላክ ነው። ይሄን ነው ልነግራችሁ የመጣሁት። ነገን ስታስቡ፣ መቀጠላችሁን ስታስቡ፣ በህይወት መኖራችሁ ስታስቡ ዋስትናችሁ መሆን ያለበት የማንም ክንድ አይደለም። ከፍጥረት ታሪክ ጀምሮ እግዚአብሔር አቅራቢ ነው። ከፍጥረት ታሪክ ጀምሮ እግዚአብሔር የሚያዘጋጅ ነው። ግን ሁለት ነገሮች ዛሬ ልነግራችሁ ፈልጋለሁ። እግዚአብሔር ያዘጋጃል ሲባል ዝም ብሎ አንተ ህይወት ላይ መጥቶ ታምር አይደለም ይሰራው። ለምን? የእግዚአብሔር ቃል ፕሪንሲፕል ስለሆነ። አብርሃም እግዚአብሔር እንዴት ነው ያዘጋጀለት የሚለውን ከዚህ ምዕራፍ ላይ ሁለት ነገሮች ብቻ ነው የምነግራችሁ። የመጀመሪያው ለመጣለት ድምጽ እግዚአብሔር ለሚሰጠው ኮማንድ አብርሃም ይታዘዝ ነበር። ምን ማለት መሰለ? የሚታዘዝለት ሰው፣ የሚዘጋጅለት ሰው፣ እግዚአብሔር የሚያቀርብለት ሰው ምን አይነት ሰው ነው ሲባል እግዚአብሔርን የሚሰማ ደግሞ ቀጥሎ እግዚአብሔር ምን የሚያደርግ የሚታዘዝ። አሁን አስበው አንተ እንዴ እኔ እኮ አንተ ልጅ በጣም ሴንሲቲቭ ነገር እኮ ነው ታውቃላችሁ አይደል? እንኳን በረጅም ዓመት የጸሎት ትግልና ስቃይ አግኝተው ይቅርና ዝም ብሎ 4-5 ልጅ በቃ ለቤተሰቡ ልጅ ነው፣ ሌላ የለውም። አሁን አንተ አንድ ልጅን አምጥተህ ለጌታ ሰው ብትባል አሰጠው እንኳን ሰው ብትባል ቸርች አገልግል ብትባል አይ ቆይ ራሱ ደርሶ ነው የምትለው። ሰውየው በዚህ አይነት ምጥ ውስጥ ነው እዚህ ምዕራፍ ላይ ያለው። እና ሲባል መጥቶ አምጣ ሲለው አረ እግዚአብሔር ሆይ ብሎ እንኳን አልተከራከረም። አምጣ አልከኛል እሰጥሃለሁ። ለምን ሲባል እኔ ቤት ዋና ጉዳይ ይስሐቅ አይደለም። ይስሐቅ ሳይመጣም ብዙ ዓመት ኖሬያለሁ። እኔ ቤት ዋና አንተ ብቻ ነህ አለ። አቦኔ አንድ ሰው ባርከዋለሁ። እናንተ ቤት እግዚአብሔር ስሙ አይሰደብ። እናንተ ዘመን ላይ የእግዚአብሔር ስም አይሰደብ። ኢየሱስ ጌታ ነው። አምጣን ያልከኛል እሰጥሃለሁ አለ። ለሚስቱ አላማከረ። አረቆ አንድ ሳምንት ስጠኝ በአካል አለውም። ማታ ተናግሮ ጠዋት ተነስቶ ወጣ። ማታ ሰዋልኝ ብሎት እንመለሳለን አለ። ማርዶቫኒያስ እኔ እነግራችኋለሁ። የመጀመሪያው የመታዘዝ ህይወት ነው። ስሙኝ፣ እግዚአብሔር እንዲያቀርብላችሁ፣ እግዚአብሔር እንዲያዘጋጅላችሁ ከፈለጋችሁ ታዘዙ። በቃ ቁጭ በል ሲል ቁጭ በል፣ ጸልይ ሲል ጸልይ፣ ተንበርከክ ሲል ተንበርከክ፣ አትሂድ ሲል አትሂድ፣ ተኛ ሲል ተኛ። በቃ እግዚአብሔርን የመታዘዝ ህይወት እግዚአብሔር ይስጣችሁ። አሜን። ዮጋሌ ያማል ጨብጠውና እግዚአብሔር ሚልን ስማ በለው። አዎ አፍተር ኦል በዚህ በጨለማ ዘመን ሰብረው የሚሄዱ ሰዎች ሌላ ቦታ የሚዞሩ አይደሉም። እግዚአብሔር ፊት ተንበርክከው ድምጽ የሚሰሙ ወዳጆች፣ እግዚአብሔር የሚነግራቸውን ቃል የሚሰሙ ሰዎች የነሱ ነገር መሃል ላይ አይቀርም። የነሱ ነገር መሃል ላይ ቆሞ አይቀርም። እንዴት እግዚአብሔርን መታዘዝ። አሜን። እንዴ እኔ እነኚህ የእምነት አባቶች በእውነት ሚዛን ናቸው። መጽሐፍ ቅዱስ ላይ መለኪያ ናቸው። አንድ ልጅ ሲለው አላለም እሰጥሃለሁ። በጧት ነው የምነሳው አለው። ኢየሱስ ጌታ ነው። እና ሲባል ተነስቶ እሳት ይዞ እንጨት ይዞ መሰዊያ ይዞ ምንድነው እሰዋለሁ። ለእግዚአብሔር ከተባለ ለአምላኬ ከተባለ ላመንኩት ከተባለ እሰዋለሁ። በዚህ የልብ ጥንካሬ አብርሃም ሄደ። እና ሲባል ቦታው ላይ ሄዶ ራሱ አሁን አንዳንድ ጊዜ ትጠራጠራለህ። አሁን አንዳንድ ሰው ታውቃለህ የሆነ ነገር አቅም እንዳለው ስታክ ትጠራጠራለህ። አይ እየቀለደ ይሆናል ምናምን ብሎ ራሱ
ቦታው ያውና እያለው አይ እዚህ ድረስ መጣን በቃ ተፈታተንን እዚህ ድረስ ከመጣ አይበቃም እንዳላሉ ቦታውን ሲያሳየው ሎሌዎቹን እዚሁ ቅሩ አለ። እኔና ልጄ ሄደን ሰውተን ተመልሰን እንመጣለን። ኢየሱስ ጌታ ነው። እኔ አብርሃም እስከ ጥግ ነው የታዘዘው። እሺ ዛሬ ይሄን ነው ልንመነግራችሁ። እስከ ጥግ ሲባል አይ እየፈተነኝ ነው በቃ እስካሁን አይቶኛል ብሎ በመሃል ላይ ጥፍ ብሎ አልሄደም። ልጁን መሰዋ ቦታ ላይ አስሮት አፍንጎት ቢላውን አንስቶ እስከሚያርደው ድረስ አይደል? የመጨረሻ እኮ ሊያርደው ሲል እኮ ነው አይደል? የእግዚአብሔር መልአክ ላይ አብርሃም ያለው እስከ ጥግ የሚታዘዙ ሰዎች ዛሬ ምነግራችሁ እግዚአብሔር ያዘጋጅላቸዋል። የመጀመሪያው ፕሪንሲፕል ይሄ ነው፣ እስከ ጥግ መታዘዝ። አሜን። ከጎናችሁ ያለው ሰው ነው እስከ ጥግ ታዘዝ በሉት። ምን አለ? አሜን አለ። እስከ ጥግ ይኸውላችሁ። አሁን አንዳንድ ጊዜ መጽሐፍ ቅዱስ ላይ ስታነቡት ኢትስ በጣም ፔንፉል ነው። እንዴት ነው እስከ ጥግ የምትታዘዘው? እስከ ጥግ ድረስ እስከ እንጥፍጣፊዋ ድረስ አብርሃም እግዚአብሔርን ታዘዘ። እያየው ነው እግዚአብሔር። ወዳጆቼ እግዚአብሔር እያየ ነው። ዛሬ ከቤተ ክርስቲያንም ከምድሪቱ ላይ የጠፋ ነገር ይሄ ነው። እያየህ ነው እግዚአብሔር። ስለምትሰራውም ጥሩ ስለምታደርገው መጥፎ ነገር ከሰማይ እግዚአብሔር እያየ ነው። እና ምን ልላችሁ መሰላችሁ? አሁን ለምሳሌ አንድ ስቴፕ እግዚአብሔር ከቤት ሲወጣ አብርሽ አንበሳ ጫካን አይልም እግዚአብሔር። ጸጥ የለም። ልክ ይዞ ሲሄድ እንጂ አብርሃም አንበሳ አላለውም እግዚአብሔር። ጸጥ ብሎ እግዚአብሔር እያየው ነበር። ሰውየውስ አንድ ስቴፕ ወደ ኋላ ተራመደ አይልም። እግዚአብሔር ወዳለው ቦታ ደረሰ፣ አሰረው ይላል። ለምን ሲባል እግዚአብሔር የሚያቀርብልህ በመታዘዝ በኩል ነው። እግዚአብሔር የሚያዘጋጅልህ በመታዘዝ ውስጥ ነው። ይሄ የመጀመሪያው ፕሪንሲፕል ነው። ሁለተኛ ነገር ልንገራችሁና ከዛ ጨርሳለሁ። እኔ መጽሐፍ ቅዱስ ላይ በጣም የተደነኩበትን ነገር ልንገራችሁ። አብርሃም መታዘዝ ብቻ ሳይሆን እምነት ውስጡ ነበር። ሁለተኛ እግዚአብሔር እንዲያዘጋጅልህ የሚያደርገው እምነት ነው። ከጎን ያለውን ሰው እምነት ይኑር በለው። እሺ አብርሃም ይሄን ከዚህ ከምዕራፍ 22 ኮንቴክስት ሁለት ነገር እምነት ነበረው። የመጀመሪያ ሲባል አብርሃም በትክክል ይስሐቅ አንድ ጥያቄ ጠየቀ። መሃል ላይ ቆመና ሲያይ ስለ መስዋዕት ያውቃል። እስራኤላዊ ነው። አባቱ እግዚአብሔርን ያውቃል። ሌላ ጊዜ ሲሰዋ ያውቃል። የሚሰዋው እንስሳ አለ፣ መሰዊያው አለ፣ እሳቱ አለ። እንደዚህ ነው የሚያውቀው። የዛ ቀን ግራ ገባው። አባቱና እሱ ናቸው፣ እንጨቱ ምኑም አለ። እና እኔ ምን አለው? በቃ ጤነኛ ጥያቄ ጠየቀ። ጤነኛ ጥያቄ። አሁን እኔ ሌላ ጊዜ ስንሰዋ አይቻቃለሁ አሉ። ሌላ ጊዜ የሚሰዋው አካል አለ እንጨት። ዛሬ ግን ምንድነው አልገባኝም አሉ። የዛን ጊዜ ሰውየው አፉ ተከፈተና ልጄ አለው። አቤት ሲለው የመስዋዕቱን በግ አለ እጄ ላይ የለም፣ የሚታይ ዓለሜ ላይ የለም አለ። አንድ ነገር ግን እግዚአብሔርን አምነዋለሁ አለ። ምንድነው ሲባል ያንን የመስዋዕቱን በግ አለ ማን ነው የሚያዘጋጀው? እግዚአብሔር። እሺ አንድ ሰው ጮህ እግዚአብሔር ያዘጋጃል ይበል። ድገሙ። እግዚአብሔር ምን ያደርጋል? ያዘጋጃል። ቆይ አሁን አብርሃም አይኑ ተከፍቶ በጸሰቤ ተይዞ አይቷል እንዴ? አላየም። እምነት ማለት አየ ይሄ ነው። ስለማናየው ነገር የሚያስረዳ ነው አለ ዕብራውያን ምዕራፍ 11 ላይ። እርግጠኛ የምንሆንበት ነው አለ። አብርሃም ሁለት ነገር እምነት ነበረው። የመጀመሪያ በትክክል ይስሐቅ እንደማይሰዋ ያውቅ ነበር። ለምን ሲባል እግዚአብሔር የመስዋዕቱን በግ ምን ያደርጋል? ያዘጋጃል። ይሄ ነው የመጀመሪያው አብርሃም እግዚአብሔርን ያመነበት እምነት ይሄ ነው። እግዚአብሔር ያዘጋጃል። ልጄን በዚህ ሁሉ የጸሎት መልስ የተቀበልኩትን ልጅ ዝም ብዬ አርጄው አይደለም መመለሰው አለ። እግዚአብሔር ኦን ታይም ያዘጋጃል። የመጀመሪያው እምነቱ ይሄ ነው። ሁለተኛው በጣም ነው የገረመኝ። ዕብራውያን ምዕራፍ 11 ላይ ሲናገር እንደዚህ ይላል። ስለ እምነት አባቶች ከቁጥር 1 ጀምሮ ያነሳና አብርሃም ይልና ይስሐቅን መስዋዕት እንዲሆን በእምነት ይዞት ሄደ አለ። በጌታና አንብቡ። ግድ ይላችሁ እቺ ብቻ አንብቤ ከዛ ጨርሳለሁ። ዕብራውያን ምዕራፍ 11 ቁጥር 17 18 19 እንደዚህ ይላል። እኔ ላንብብላችሁ፣ ቀና በሉ። እኔ ላንብብ። ጌታ ይባረክ። እንደዚህ ይላል። አብርሃም በተፈተነ ጊዜ ምን ባረገ ጊዜ? እስቲ በሉ ምን ባረገ ጊዜ? በተፈተነ ጊዜ ይስሐቅን
በእምነት ምን አደረገልን? አቀረበ። ከዛስ የተስፋን ቃል የተቀበለው በይስሐቅ ዘር ይጠላላል የተባለለት እርሱም አንድ ልጁን አቀረበ ካለ በኋላ እንደዚህ ይላል፣ እግዚአብሔር ከሙታን እንኳን ሊያስነሳው እንደሚችል አስቧልና ከዚያም ደግሞ በምሳሌ አገኘው ይላል። ቀና በሉ። ሁለተኛ አብርሃም ያመነው እምነት ኢንኬዝ አለ። እኔ እንደዚህ አይነት እምነት አለ እንዴ? ኢንኬዝ የመስዋዕቱ በግ ሳይዘጋጅ ራሱ ልጄ ቢሰዋ አለ በሪዘሬክሽን አምናለሁ አለ። ስለ ሞትና ትንሣኤና ሕይወት እኔ ነኝ የሚል ትምህርት ሳይሰማ ሰውየው እንደዚህ ብሎ ማለት ከሞት በኋላ ሕይወት አለ አለ። እኔ ዛሬ እግዚአብሔር አይናችሁን ይክፈተው። በቃ በሪዘር ለምሳሌ እኮ ኢየሱስ አላዛር ሞት አይደለ ሄደ። ከአራት ቀን በኋላ ሲመጣ ማርያምና ማርታ ምናምን መጡና አንተ በዚህ ሆነ ምናምን ሲሉት አይ እንደዚህ አላት፣ ወንድምሽ አሁን ይነሳል አላት አይደል ማርታን። ከዛ እንደዚህ አይ ኢየሱስ አንድ ያስተማርከውን ትምህርት አውቀዋለሁ አለች። ምንድነው ሲላት አይ ትንሣኤና ሕይወት እኔ ነኝ ብላል፣ በትንሣኤ ቀን ይነሳል። ከዛ ኢየሱስ እንደዚህ አላት፣ ስሚ አላት፣ ትንሣኤ ቀን አይደለም አላት፣ ትንሣኤ የሆነ ወደፊት ቢመጣ ትንሣኤ እኮ እኔ ነኝ አለ። ቀጥሎም እንደተቀለ የሚያምንብኝ አለ ቢሞት እንኳን ምን ይሆናል? ሕያው ይሆናል አለ። ሰውየው ብሉይ ኪዳን ላይ ቆሞ ከሞት በኋላ ሕይወት አለ ብሎ ያምናል። ይሄ እግዚአብሔር እያየው ነው እምነቱን። እንዴት ካልከኝ ቢሞት እንኳን ሊያስነሳው እንደሚችል ኢቭን አርዶት እንኳን ቢጨርስ ሊያስነሳው እንደሚችል አብርሃም አምኗል። እኔ አንድ ሰው ዛሬ ማለዳ ልባርከው በጌታ በኢየሱስም ልባችሁ በእምነት ይሞላ። ልባርክ እጆች ከፍ ይበል። እግዚአብሔርን በሚያንቀሳቀስ ሰማይን በሚያራምድ እምነት እግዚአብሔር ይሙላችሁ። ልቡ ሰውየው ሁለት እምነት አለ። አንደኛ የመስዋዕቱ በግ ይዘጋጃል፣ ኢንኬዝ እንኳን ባይዘጋጅ ልጄም በሰዋው አለ እግዚአብሔር ከሙታን ሊያስነሳው እንደሚችል አምናለሁ አለ። ይሄ ሳነብ በጣም ነፍሴን የነካት ምን አይቶ ነው አልኩኝ። እኔ ምን አይቶ ነው እግዚአብሔርን ያመነው? እግዚአብሔር ማን እንደሆነ ገብቶታል። እግዚአብሔር ማን እንደሆነ ተገልጦለታል። እና በዚህ እምነት ሆኖ ልጁን ይስሐቅን በእምነት መስዋዕት አድርጎ ሊያቀርብ ሲል እግዚአብሔር መጣ እና ሲባል ያለ ስፍራው የተገኘ በግ ተያዘ። እንዳትነካው አለው። ለምን ሲለው እሱን አይደለም የምትሰዋው አለው። ዞር ሲል አንድ በግ ተይዟል እና ሲባል በምትኩ መስዋዕት አድርጎ ሰዋው የሚል ቃል አለ። እኔ አሁን ዛሬ አጭርና ግልጽ መልእክት፣ እግዚአብሔር ኦን ታይም የሆነ የእግዚአብሔር አቅራቦት ዘመናችሁ ላይ ይሆናል። ይሄ ነው መልእክቴ ዛሬ። ስሙኝ። አሁን ሰው ራሱ እንዳልኳችሁ ነው ቅድም፣ አገሪቷ ራሱ እንዴት እንደሚኖር ሰው በመጨነቅ ውስጥ ሊሞት ደርሷል። በቃ አሁን ነገን ሲያስብ፣ የሚቀጥለውን ሲዝን ሲያስብ፣ እንዴት እንደሚያገለግል ሲያስብ፣ ትዳሩን እንዴት እንደሚመራ ሲያስብ ሰው የተጨነቀበት ጊዜ ነው። እና እግዚአብሔር ደግሞ እንደዚህ አይነት መልእክት አለው። ነገ የሚባለው ቀን ላይ አዘጋጅልሃለሁ። እኔ ህይወቴን ያለካ ህይወቴን ያልቀየረ እኔን አድሬስ ያላረገ ቃል አይደለም እየነገርኳችሁ ያሉት፣ በአይኔ ያየሁት በእውነት ወክ አድርጎ ይሄን ቃል እግዚአብሔር ሰጥቶኝ እያየው ተከታታይ ቀኖች ላይ እግዚአብሔር ሲያምር ሲያደርግልኝ አይቻለሁ። ለምን ከተባለ እግዚአብሔር የሚያዘጋጅ አምላክ ነው። በተፈጥሮ እግዚአብሔር በአምላክነቱ እግዚአብሔር በሉዓላዊነቱ ራሱ ለሰው ልጅ የሚያዘጋጅ አምላክ ነው። ስለዚህ ቀጣይ ዘመናችሁ ላይ ምን ይታየኛል ካልከኝ ለአንድ ሰው እግዚአብሔር ሲያዘጋጅለት አያለሁ። በሉ ጨርሻለሁ መልእክቴን። አንድ ሰው ጮሆ አሜን ይበለኝ። ይኸውልህ የምታመልጥበትን እግዚአብሔር ያዘጋጅልሃል። የምትቀጥልበት፣ ሰብረ የምትወጣበት፣ አገልግሎት እየጨመረ የሚሄድበት፣ ያንተ ነገር ተጀመረ ተብሎ የማይቆምበት የሆነ አቅራቦት በኢየሱስ ስም ያገኘሃል። እግዚአብሔር ያዘጋጃል። እሺ ቆይ አንድ ነገር ልጨምርላችሁና ከዛ በኋላ እንጨርሳለን። ይሄ ነገር መጽሐፍ ቅዱሳችን ግቡና አጥኑ። እንደዚህ ያለ አብርሃም እግዚአብሔር ያዘጋጃል ሲል ኢትስ ፕሮፌቲካል አክሽን ጥላ እንደሆነ ታውቃላችሁ። ማለት እነኚህ ሰዎች የኖሩትን ኑሮ መጽሐፍ ቅዱስን በቃ ትክ ብሎ ላጠና ኢየሱስ የኖረውን ህይወት ጥላ ነው የሆኑት። እና እንደውም ወርድ በወርድ እንደዚህ ነው የመስዋዕቱን በግ እግዚአብሔር ምን ያደርጋል? ያዘጋጃል። እሺ ስሙኝ፣ እቺን ብቻ ጨረስኩ። በቃ እቺን ብቻ ስሙ። ዮሐንስ እያጠመቀ እያለ መጡና ማን አንተ አሉት። ማን ነህ? መሲሁ ነህ? ኤልያስ ነህ?
ማን ተናገር ራስን ግለጥ ሲሉት እኔ አለ ድምጽ ነኝ አለ። ምን አይነት ድምጽ ሲባል በምድረ በዳ የሚጮህ ድምጽ ነኝ አለ። እና ሲባል የሚመጣ መሲህ ስላለ ስራዬ የሱ መንገድ ምን ማድረግ ነው አለ መጥረግ ነው አለ። እና መሰከረ አልካደም። እኔ እኮ መሲሁ ነኝ ቢላቸው ሊያነክሱት ሁሉ ይችላሉ። ሰውየው ግን የመጣበትን ዓላማ ያውቃል። ረጅም ዓመት መኖር አይደለም መኖር ማለት የተሰጠን ሚሽን መጨረስ ነው። መንገድ ጠርጎ እኮ ነው ሄደው ረጅም ህይወት የኖረ መሰለ እንዴ? ኢየሱስ እንደዚህ አለ ከሴት ከተወለዱ መካከል አለ እንደ መጥምቁ ዮሐንስ የሚሆን የለም አለ። አየ መኖር ማለት 60 ዓመት ማስቆጠር አይደለም። መኖር ማለት የመጣበትን ዓላማ መተክ መሄድ ማለት ነው። አሜን። አያም ብዙ ይፈራል። በጌታ ሰላም በጧት ሊሸኝ በጧት እኮ አትሄድም። ግን ዓመታት መጨረስ አይደለም መኖር ማለት እግዚአብሔር የሰጠህን ዓላማ ጨረሰ መሄድ ነው። እና ሁለተኛው በማግስቱ የሚል ቃል አለ የዮሐንስ ወንጌል ምዕራፍ 1 ላይ እያጠመቀ እያለ መሲሁ መጣ። ሲያየው አፉ ተከፈተ፣ ጮኸና እንደዚህ አለ ትላንትናና ከትላንት ወዲያ ስመሰክርላችሁ የነበረ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ጮኸ። አብርሃም ለካ ወርድ የተናገረው ወርድ ያዘጋጃል ያለው እዛች ጋር ስለተያዘችው በግ ብቻ አይደለም። ሰውየው ለካ ትንቢት እየተናገረ ነው። ሰውና እግዚአብሔር ተጣልተው ነበር አለ። ያንን የሚያስታርቅ በመካከል የሚገባ አንድ በግ እግዚአብሔር ያዘጋጃል አለ። የናዝሬቱ ኢየሱስ ተገኝቷል የሚል ጮሆ አሜን ይበላይ። ያንን በግ የሰው ዕውቀት አይደለም ያዘጋጀው አለ፣ ራሱ እግዚአብሔር ነው ያዘጋጀው። መስዋዕት የሚሆነውን እኛን ከአብ ጋር የሚያስታርቀውን ያንን በግ አለ ራሱ እግዚአብሔር ምን ያደርጋል ያዘጋጃል። የኔ ዕውቀት የለበት፣ ይፈርት የለበት፣ ጸሎት የለበት፣ ቅድስና የለበት። ማን ነው በጉን ያዘጋጀው? ራሱ እግዚአብሔር። ወዳጆቼ በደም ስሙኝ። ለሳሊቬሽን ያመናችሁትን እግዚአብሔር ለኑሯችሁ መኑት። ለመዳን ያልተጠራጠርከውን እግዚአብሔር፣ ለመጽደቅ ያልተጠራጠርከውን እግዚአብሔር ለኑሮ እንዴት ማመን ያቅታል? ዛሬ የምነግራችሁ መልእክት ይሄ ነው። የዘላለም ብርሃን ያበራ ጌታ፣ የዘላለሙን መንገድ ያቀና ጌታ ዛሬ በምድር ለምትኖርበት ለዚህ ዓለም ነው ማለት እግዚአብሔር ያዘጋጃል። አዎ ዛሬ እንዲሆን የመጨረሻ ጸሎቴም ነው መልእክቴም ነው። ከልባችሁ ውስጥ ያለ ፍርሃት፣ ከልባችን ውስጥ ያለ ተስፋ መቁረጥ፣ ከልባችን ውስጥ ያለ ነገን ስናስብ ያለ ጭንቀት ዛሬ ተጠርጎ ይወጣል። ለምን ሲባል ነገ ገና ላላየሁት እንኳን ለነገ ለዛሬ ከሰዓት እግዚአብሔር ያዘጋጃል። አንድ ሰው ላይ ትንቢት እናገራለሁ። ከዚህ ደቂቃ የሚጀምር የእግዚአብሔር ምህረት አለ። በሉ ጨርሻለሁ። አንድ ሰው አሜን ይበላይ። ከዚህ ስትወጣ የሚያገኝ፣ ከዚህ ስትወጣ የሚዘጋጅልህ የእግዚአብሔር አቅራቦት ከፊት አለ። ለምን ካልከኝ እግዚአብሔር ያዘጋጃል። አትፍሩ። እሺ ነገን ስታስብ፣ ማገልገልን ስታስብ፣ ትዳርን ስታስብ፣ አገሪቷን ስታስብ እንዳትፈራ። እቺን ሀገር የሚያስቀጥላት ከማንም አፍ የወጣ ቃል አይደለም፣ የሚያዘጋጅ እግዚአብሔር አለ። እንዴት ነው ትውልዱ? እኔ አሁን እንደ ጄነሬሽን እንደ አገልጋይ ውስጥ ጥያቄ አለ። ይሄ ጄነሬሽን ምንድነው የሚሆነው ብዬ አስባለሁ። ምንም አይሆንም። እግዚአብሔር ያለውን ነው የሚሆነው። አሜን። ለምን ከተባለ የሚያስተዳድር፣ ፕሮቫይድ የሚያደርግ፣ የሚያቀርብ መጽሐፍ ሲናገር እንደዚህ ይላል፣ አንተም እጅህን ትከፍታለህ የሚል ቃል አለ። ፍጥረት ሲባል ከመልካም ነገር ታጠግበዋለህ። እባርካለሁ። እቤት ከመልካም ነገር ይጠግባል። ልጆች ከመልካም ነገር ይጠግባሉ። ለምን ከተባለ እንኳን እግዚአብሔር አንተን በአምሳሉ ለፈጠረ ይቅርና በባህር ውስጥ ለሚሄደው አዞ፣ በባህር ውስጥ ለሚኖረው አሳ እግዚአብሔር ከላይ ሆኖ ያስብለታል። ከላይ ሆኖ እግዚአብሔር እጁን ይከፍትለታል። እጁን የከፈተ ቀን ፍስሐ ይሞላሉ አለ። ደስ ይላቸዋል አለ። እጅን ስትሰበስብስ ፍጥረት ይጨነቃል አለ። ይሄ እግዚአብሔር ነው የኛ። ነገን ስታስብ ማንም አይደለም ያለ። አካውንት ውስጥ ያለውን ከተመካበት፣ ዘመዶችን ከተመካባቸው የሆነ ቦታ ትተው ይሄዳሉ። ዛሬ ምነግር ግን እግዚአብሔር ያዘጋጃል። አንድ ሰው ዛሬ ደፋር ሆኖ ታይ እንኳን እኔ አንተ ነገር በኢየሱስ እግዚአብሔር ያዘጋጃል። ታምር የሞላበት፣ በረከት የሞላበት፣ መትረፍረፍ ያለበት እግዚአብሔር የተስፋ ቃል የሰጠው አንድ ሰው አለ። እንደሚቀጥል ያወራው የነገረው ለዛ ሰው መልእክት አለኝ። እግዚአብሔር እንደዚህ ይላል፣ ለቤት ያዘጋጃል፣ ለልጆች እግዚአብሔር ያዘጋጃል። አንድ ሰው አሜን ይበል።
እንደውም አንተ ካሰብከውና ከጸለይከው ውጪ እግዚአብሔር በሌላ መንገድ እንትና እኮ እንደዚህ አረኩለት የማይለው የእግዚአብሔር እጅ ብቻ ከጀርባ ያለበት የሆነ እንግዳ ነገር በዚህ ሳምንት ያገኛል። በልበል በጌታ በኢየሱስ ስም ያገኛል። ጠላትም ወዳጅም እያየ ትቀጥላለህ። ሌላ ምዕራፍ ከፊት አለ። የኃይል ምዕራፍ ከፊት አለ። የቅባት ምዕራፍ ከፊት አለ። እግዚአብሔር ምን ያደርጋል? ያዘጋጃል። አሜን። አንድ ሰው አሜን። እግዚአብሔር ምን ያደርጋል? ያዘጋጃል። ራማካታያ ባጋያ እኔ ልንገር ለአንድ ሰው የምታገለግልበትን እግዚአብሔር ያዘጋጃል። የምትቀጥልበትን ሪሶርስ እግዚአብሔር ያዘጋጃል። ሰብረ የምትሄድበት ትንቢት ጋር የምትደርስበት አልፈ የምትሄድበት ነገር ይዘጋጃል። ይህንን መልእክት የጌታ መንፈስ ግልጽና ግልጽ ነገራቸው ብሎኛል። የሚያዘጋጅለት ሰው አለ ማለት የሚቀጥል ሰው አለ ማለት ነው። ይሄ የመጨረሻው ያልሆነ አንድ ሰው አለ። እና ደግሞ ምን ነገር ቀጣይ ምዕራፍ የስብራት አይደለም፣ የሐዘን አይደለም። ምን አይነት ነው ካልከ በእግዚአብሔር የምትደነቅበት ለካ እግዚአብሔር ይችላል ብለህ እጅ ባፍ የምጭንበት ለአንድ ሰው እግዚአብሔር ያዘጋጃል። አትሞትም መልእክት ነው ምነግርህ። ተስፋታ አትሞትም፣ ግራ ገብቶ አትሞትም። እንዴት ነው የምቀጥለው ብለህ ያንተ ነገር አያበቃም። የሚያስቀጥል እጅ ለቤት ይዘረጋል። የሚያስቀጥል እጅ ለዘመን ይዘረጋል። እግዚአብሔር ያዘጋጃል። እግዚአብሔር ያዘጋጃል። ማሮስ ታክራዲያኖስ ይኸውልህ ስማ፣ ሰው ማለት ስሙኛ እንዴ፣ ሰው ማለት እርሙን አንድ ቀን አንድ በር ቢከፍትልህ እርሙን አንድ ቀን ቸገረኝ የቤት ኪራይ ክፈልኝ ብትለው አንድ ቀን አድርጎልህ 30 ቀን ነው የሚያወራብህ። እኔ እኮ ነኝ ይላል። አሁን ምን ነገር የሰው እጅ አይደለም የሚከፍትልህ፣ የሆነ የመለኮት እጅ ከላይ ይከፍተዋል። በፍጹም በጸሎትም አይከፈት። በጸሎትም ቢያለ እግዚአብሔር ወደ ዘመንሽ ያቀርባል። እግዚአብሔር ወደ ዘመን ያቀርባል። እግዚአብሔር ያዘጋጃል። ቆይ ስሙኝ፣ በጌታችን ስሙኝ። እቺ ስሙኝና ልጸልይ። በቃ የሆነ የእግዚአብሔር ግሎሪ ሲቤት ላይ መጥቷል። ስማ ይስሐቅ፣ ስማኝ በጌታ አንድ ቀን አብርሃም አጋርን ተቆጣለች። አጋር ተነሽና ውጪ አለች። ልክ ይስሐቅ እንደተወለደ አብርሃም አለችው እቺን ሴትዮ ከነ ልጇ ከቤት ያስወጣልኝ አለችው። ራሷ እኮ ነች ሐሳቧን ያመጣችው። ራሷ አጋር ጋር አገባም እንዲያለችው ማን ነች? ራሷ እኮ ሳራ እኮ ነች። የሆነ ቀን ሐሳብ ቀየረች። በሉ ተነሱ አላቸው። አብርሃም ደግሞ ልጅሽን ይዘሽ ውጪ አላት። ምን ነው ሲባል የሆነ የምትበላው እንጀራ የሆነ ባቁማዳ ውሃ አረገላትና ውጪ አላት። ከዛ በኋላ ስማ ሰው የሰጠ የሆነ ቦታ ያልቃል። በላችና የሆነ ምድረ በዳ አለቀባት ይላል። ልጇ ሊሞት ሲል ማልቀስ ጀመረች፣ መጮህ ጀመረች። የዛን ቀን በወሳኝ ሰዓት ማንም የሌለበት ምድረ በዳ ላይ ማንም የሌለ ሰው የለም፣ አብርሃም የለም፣ ይስሐቅ ማንም የለም። እዛ ምድረ በዳ ላይ አንድ እጅ ምንጭ እንደከፈተላት የሚቀጥለው ዘመን ላይ መልእክት አለ። ለሆነ ሰው እግዚአብሔር ያዘጋጃል። ለሆነ ሰው እግዚአብሔር ያዘጋጃል። ምን አያለው መሰለ? እንደ ቤተሰብ የተዘጋጀ ውርደት ተገለበጠ። ቤትን ሊመታ ጌታን ጌታ ብላ ተዋረደች ሊል ያለ የሷ ነገር አበቃ ሊል ያለ ዛሬ ከአየሩ ላይ ተገለበጠ። ከአየሩ ላይ ተገለበጠ። ከአየሩ ላይ ተገለበጠ። እግዚአብሔር ያዘጋጃል። እግዚአብሔር ያዘጋጃል። ሻባራ ዲጋስ ስማ፣ ሰይጣን ጨርሶ ነበር ፕሮግራም ሊያዋርዳ ሲል ስማ ቀጥላ አንድ ምዕራፍ የምትጠጣው ውሃማ ምንም አያደርግላትም። ወንድሜ እግዚአብሔር በወሳኝ ሰዓት ነው የሚረዳ። ወይኔ አንድ ሰው አሜን ይበለኝ እያልኩ ያለሁት ያልቸገረ ቀን የመጣ 100 ሺህ ብር ምን ያደርግልሃል? ያልቸገረ ቀን የፈለቀ ምንጭ ምን ያደርግልሃል? ምድረ በዳው ላይ ግን ምንጭ ከፈለቀ ሰንጥቀ መሄድ ትጀምራለህ። ለአንድ ሰው መልእክት አለኝ። እግዚአብሔር ያዘጋጃል። እግዚአብሔር ያዘጋጃል። እግዚአብሔር ያዘጋጃል። ያዘጋጃል። አንድ ሰው አሜን ይበለኝ። ምን ያደርግልሃል? እግዚአብሔር እኮ በወሳኝ ሰዓት ነው የሚያዘጋጅልህ። ስማ የእግዚአብሔር ታይሚንግ ፐርፌክት ነው። ታውቃላችሁ ይሄን? የእግዚአብሔር ታይሚንጉ ፐርፌክት ነው። ካረደውም በኋላ አልመጣም፣ ከማረዱም በፊት አልመጣም፣ ከመሰዋቱም በፊት አልመጣም፣ ከሰዋም በኋላ አልመጣም። the right time ነው እግዚአብሔር የሚመጣው።
ስማ ታሪክ ግማና የመጽሐፍ ቅዱስ እግዚአብሔር የደረሰላቸው ሰዎች አይታል ደራይ ታይም ነው የሚመጣው ነገ መስቀል እየተዘጋጀለ ተራይ ታይም ይመጣል ነገ ሊያዋርዱ መስቀል እግዚአብሔር ሌሊት ይመጣና ታሪኩን ይገለብጠዋል ዛሬ ለአንድ ሰው መልእክት አለ እግዚአብሔር በወሳኝ ሰዓት ያዘጋጃ በወሳኝ ሰዓት ያዘጋጃ ይሄ ነው መልእክቴ በወሳኝ ሰዓት አማኩባር ደኒካይ ማንም የለም ብላ አልቅሳ ሳጨርስ እግዚአብሔር መጣና እንደዚህ ያላት ይሄ ብላቴና ቀስተኛ ይሆናል አለ ቀስተራ ልጅ አይደለም የወለድሽው አላት ትቀጥያለሽ አላት እንዴት ካልከኝ በወሳኝ ሰዓት እግዚአብሔር ምንጩን አዘጋጀው ስማ the right time የሚመጣ እግዚአብሔር አቅርቦት ነው የሚያደርስ ታውቃለህ the right time የሚመጣ አቅርቦት ያደርሳል ይስሐቅም በህይወት ያኖረው the right time የመጣ እግዚአብሔር አቅርቦት ነው ሊሞት እኮ ነበር ሊሰዋ ነበር ታሪኩ ሊያበቃ ነበር መጣ እግዚአብሔር የመጨረሻ መልእክት ልንገራችሁ ከዚህ ቤት ስትወጡ እግዚአብሔር ተናገረኝ ለአንድ አማኝ እንደዚህ ይሆናል የተያዘ ነገር ያገኛል የተያዘ ነገር ያገኝሻል ግድ የለም አንድ ሰው ጮሆ አሜን ይበለኝ በጸሎት የማይያስ በእውቀት የማይያስ በአቅም የማይያስ የእግዚአብሔር እጅ ያዘጋጃል የእግዚአብሔር እጅ ያዘጋጃል የእግዚአብሔር ቸርነት ያዘጋጃል ጌታ የሆነ ምድረ በዳ ላይ ለማይቀርሰው ጌታ መልእክት ሰጠኝ ምን ካልከኝ የሚቀጥል ሰው አለ ቀጣይ የክብር ምዕራፍ ከፊቱ የተቀጠረ ጌታ ንገራቸው አለኝ እጄ ያቀርብልሃል የሆነ የራቀ ነገር ወደ ዘመን ይቀርባል ወደ ልጆች ይቀርባል ወደ ዘመን ይቀርባል ለምን ካልከኝ እግዚአብሔር ያዘጋጃል ነገ ምንድነው የሚሆነው ካልከኝ እግዚአብሔር ምን ያደርጋል የሆነ ሰው ከተጨነቀበት ምዕራፍ ዛሬ ማለዳ ይሻገራል ጌታን ነው የምነግራችሁ እቤት የገባ ጭንቀት እቤት የገባ እጥረት እቤት የገባ ጉስቁልና ዛሬ ማለዳ ቃል መጣ የተሰበረ ይሆናል እግዚአብሔር ያዘጋጃል አንተ ነብይ ነኝ እግዚአብሔር ያዘጋጃል ለቤት ያዘጋጃል ለልጆች ያዘጋጃል ለዘመን ያዘጋጃል አንድ ሰው ጮሆ እግዚአብሔር ያዘጋጃል ይበል ድገሙ እግዚአብሔር ያዘጋጃል በሉ እንዲህ አያለው ከብዙ ሰው ፊት በጣም ትልልቅ በር ቷ ያለ ሲገበታ ያለው ጌታ ይለኛል በሩ ይሰበራል ነገርን የሰወረ በር ይሰበራል እግዚአብሔር ያዘጋጃል ማካባራዲናስ ይኸውልህ አንዳንድ ጉዳይ አንተ ጋር ብቻ አይቀርም አንዳንድ ብሌሲንግ አንተ ጋር ብቻ አይቀርም አንዳንድ መቀጠል አንተ ጋር ብቻ አይቀርም ትዝ ይላችኋል እግዚአብሔር ዮርዳኖስን ከተሻገሩ በኋላ 12 ሰው ጥራልኝ አለ ምን ነው ሲባል እያንዳንዱ ነገር አንዳንድ ድንጋይ ይዞ ይምጣ አለ ምን ነው ሲባል እዚህ ዮርዳኖስ ጋር አስቀምጡት አለ ነገ ልጆች እዚህ ጋር ሊዝናኑ ሲመጡ ይሄ ድንጋይ ምንድነው ሲሉ አንድ ቀን እግዚአብሔር እንዴት እኔ ዘመን ላይ ታምር እንደሰራ ለልጆች ሕያው ምስክር ይሆናል አላቅም ለልጆች የምትነግረው የእግዚአብሔር አቅርቦት ወደ ዘመን ወረደ አንድ ሰው ጮሆ እግዚአብሔር ያዘጋጃል ይበል ጌታን አሁን አያለሁ ከሰው ፊት በጣም ትልቅ ባውዛ ሲበራ አያለሁ ነገር አይጨልምብህ ግራ ገብቶ አገልግሎት አታቆምም መልእክት አለኝ እግዚአብሔር ያዘጋጃል